ይኸውላችሁ የክርስትና ሕግ የበለጠ ደካማ እንደሆነ የበለጠ ፈሪዎች የበለጠ ደግሞ ገዳዮች እየተመቻቸን እንደሆነ ነው ያደረገን የሚመስለኝና ቀኝህን ለሚመታ ግራህን ስጠው፣ ጠላትህን ውደድ፣ የሚጠሏችሁን ውደዱ እየተባልን አደግን። በቃ ሲገሉን ዝም የበለጠ እንድንገደል እነሱ የበለጠ የመግደል ኮንፊደንስ እንዳገኙ እኛም የበለጠ ደግሞ እንዳንከላከል ነው እያደረገን ያለው ብዬ አስባለሁኝና እኔ ይሄ ለቱርፋት የሚሆን ነው እንጂ ዝም ብሎ ለሚገለን ሁሉ ለሚመታን ሁሉ ተዘጋጅቶ አስቦበት ሆን ብሎ ለሚያደርግ ሁሉ ነው ብዬ አላስብም። ይሄ ለቱርፋት ነው። በቃ እኛ ቱርፋቱ ጋር መች ደረስንና መጀመሪያ ቱርፋት የሚባለው ደረጃ ላይ እኮ አልደረስንም እንዴ። እየገደለኝ እንዴት ነው ዝም የምለው? ይሄ ትክክልና ተገቢነት አይመስለኝም። እኔ አላምንበትም። አንዴ እኔን ሊያጠፋ የሚሞክረው ሁለተኛውን ማጥፋት ነው እንጂ እየገደለኝ እያጠፋኝ እንደዚህ የሚባል ነገር የለም። ሲጀመር ራስን መከላከል ኃጢአት አይደለም። በዘመነ ሰማዕታትም ቢሆን ራሳቸውን መከላከል የማይችሉበት ሁኔታ ስለነበሩ ነው የሮም ኢምፔየር መጋፈጥ አይችሉም ነበር። ስለዚህ የሚመጣውን ነገር ሲቀበሉ ሰማዕትነት ተብለዋል። እኛ ግን መከላከል እንችላለን። ያኔ መከላከል የማይችሉበት ሁኔታ ስለነበረ ነው ሁሉም ሰማዕት የሚል የቅድስና ማዕረግም የተሰጣቸው ማለት ነው። ትንሽ ስለነበሩ በቁጥር። አሁን ግን እኛ የምንችልበት ደረጃ ላይ ነው። ሰማዕትነትም ራሱ አያሰጥም። ዝም ብሎ መሞት ሰማዕትነትም አይደለም። እኔ እንደዛ በሚለው ነገር አላምንበትም እና የበለጠ እየባሰ እንዲሄድ ነው እንጂ የሚያደርገው እየቀነሰ የሚሄድ ነገር ያለ አይመስለኝም። ስለዚህ ራስን መጠበቅና ራስን መከላከል ተፈጥሯዊ ባህሪ ነው እንጂ ሌላ ነገር አይደለም። ሁሌ እየገደላችሁ ዝም በሉ የሚለው አስተምሮ ትክክልም አይደለም። ሲጀመር አስተምሯችን ራሱ ከዛ መውጣት አለበት። እዛ ለመነኮሳት ለመነኖሰው ምናምን ለትሩፋት መሰበክ ሊኖርበት ይችላል። ግን ደግሞ ዓለም ላይ ለሚኖረው ሰው ሲመታ ዝም በል እየተባለ ሲገርለው አንገቱን እየቆረጠ ዝም በል፣ አንገትህ እየተቆረጠ ዝም በል፣ ቤተክርስቲያን እየተቃጠለ ዝም በል፣ ልጅህ እየተደፈረች ዝም በል፣ አባትህ እየተገደለ ዝም በል፣ ካህኑ ቤተ መቅደስ ውስጥ እየተገደለ ዝም በል። ይሄ ስብከት ሰባኪዎች ራሱ ሊተውት የሚገባ ነው ሲጀመር ማለት ነው። በቃ ለምእመን የሚሰበክ ስብከትም አይደለም። ምእመን እዛ ደረጃ ላይ ሲደርስ ሊሰበክ የትሩፋት ስራ በቃ የትሩፋት ነገር ነው። ከዛ ሲያልፍ ማለት መሰረታዊ የክርስትናን ነገር ኃጢአት ሊሆን ይችላል። ዝም ብሎ ተነስቶ ኃጢአት ማድረግ እንደዚህ መግደልን ሰዎች መበደል ትክክል አይደለም። ግን ደግሞ ሲበደሉ ደግሞ በደላችሁን ዝም በሉ፣ ይሄ ትክክል አይደለም እና ከዛ አስተምሮ ውጡ በቃ ከሁን በኋላ